ተመካካሪዎች የተስማሙባቸውን ምክረ ሀሳቦች ለ4000 ጉባኤተኞች አቅርበው ያጽድቃሉ ተብሎ ቢጠበቅም የኦሮሚያ ክልል ተወካዮች አዲስ አበባን በሚመለከተው ምክረ ሀሳብ ላይ ቅሬታ ማቅረባቸው ምክረ ሀሳቦቹም ሳይጸድቁ መቅረታቸው ተሰምቷል። የአዲስ አበባ ባለቤትነት ጉዳይን በተመለከተ በ500 ደረጃ በተነበበው ሰነድ ላይ በሬዲዮ መሰረት ይፈረማል ተብሎ ቢጠበቅም የኦሮሚያ ክልል ተወካዮች በህገ መንግስቱ ላይ አዲስ አበባ ዋና መቀመጫ መሆኗ ይደንገግ የሚል ቅሬታ ለኮሚሽኑ በማቅረባቸው ምክረ ሀሳቡ ዳግም እንዲታይ ምክንያት መሆኑን ተሳታፊዎች ተናግረዋል። ጉዳዩ ዳግም መታየት የለበትም፣ በ500 ቡድን ደረጃ ተስማምተናል ያሉ ተሳታፊዎች በበኩላቸው ለኮሚሽኑ ቅሬታ ማቅረባቸውን አስረድቷል። ነሐሴ 13 ቀን 2018 ዓ.ም ለርዕሰ ቡድን ተመካካሪዎች በንባብ የቀረበው ሰነድ ግን አዲስ አበባ የፌዴራል ከተማ ትሆን ራሷን በራሷ ታስተዳድር በሚለው ላይ ሁሉም ከስምምነት መድረሱን ያስረዳል። ክልሉ ከከተማ አስተዳደር ልዩ ጥቅም ማግኘት ስላለበት የሚደነገገው የህገ መንግስቱ ክፍልም የጋራ ጥቅም በሚል እንዲሻሻል ከስምምነት መደረሱን ያክላል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሆን ከሚለው ጋር በተያያዘ ግን ሁለት ምክረ ሀሳቦች ቀርበው ነበር። እነሱም ክልሎች የራሳቸውን መቀመጫ መወሰን እንዲችሉ በህገ መንግስቱ ይካተት የሚለው አንደኛው ሲሆን ሁለተኛው ደግሞ በህገ መንግስቱ አንቀጽ 47 ላይ የሰፈረው አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በህግ ይወሰኑ የሚል ድንጋጌ ይካተት የሚሉ ናቸው። ይሁንና የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በህገ መንግስቱ መካተት አለበት የሚል ቅሬታ ለ500 ቡድን ከተነበበ በኋላ ዳግም በማንሳታቸው ምክረ ሀሳቦችን ያጽድቃል ተብሎ የነበረው ጉባኤተኛ በምክክር ስፍራው ውሎ ተመልሷል። በዚህ ምክንያት ጉዳዩን ዳግም የሚመለከት ኮሚቴ ከተለያዩ ህብረተሰብ ተወካዮች ተመርጧል። ኮሚሽኑ ጉዳዩን አስመልክቶ የቀረበለትን ቅሬታ ለመመልከት የክልል ምክር ቤት ጉባኤ ጠርቶ ምክረ ሀሳቡን ከ10 ወይም ገና ከጀመሩት የተሰጡ የቡድን ምክረ ሀሳቦችን ዳግም እንዲመለከቱ ከፖለቲካ ፓርቲዎች የጋራ ምክር ቤት፣ ከሃይማኖት አባቶች፣ ከክልል ከሁለቱ ከተማ አስተዳደር ከንቲባዎች፣ ከሽማግሌዎችና ከሌሎች ቡድኖች ተወካዮች ተመርጠው እስከ ትናንት ማታ ድረስ ጉዳዩን እንዲያጠናቅቁ ከኮሚሽኑ እንደተነገራቸው ስማቸው እንዳይጠቀስ የፈለጉ የክልል ጉባኤ አባል ተናግረዋል። በሌላ በኩል የሂደቱን ወደ ኋላ መመለስ የተቹና ለኮሚሽኑ ቅሬታ ያቀረቡ ወገኖች መኖራቸውን ተሰምቷል። ተመካካሪዎቹ በ500 ቡድን ደረጃ በንባብ በቀረበልን ምክረ ሀሳብ ላይ ተስማምተን ሳለ እንደገና ወደ ጉዳዩ አድሮ እንደ አዲስ መታየቱ አግባብ አይደለም፣ የኮሚሽኑ የአሰራር ስርዓትም አይፈቅድም ሲሉ ቅሬታ አቅርበዋል። እስካሁን ባለው ሂደት ከአዲስ አበባ አጀንዳ ውጪ በሁሉ ምክረ ሀሳቦች ላይ ከስምምነት መድረሱን ተመካካሪዎች ገልጸዋል። የምክክር ኮሚሽኑ ምክረ ሀሳቦች በተመካካሪዎች ይጸድቃሉ ብሎ የነበረው ነሐሴ 12 ቀን ሲሆን ይሁንና በተሰጠው መግለጫ ደግሞ ትላንት ነሐሴ 14 ቀን 2018 ዓ.ም ነው። በሌላ በኩል በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ ከትላንት በስቲያ ረቡዕ ነሐሴ 13 2018 ዓ.ም ከሰዓት በኋላ ታጣቂዎች በፈጸሙት ጥቃት የኦሮሚያ ህብረት ስራ ባንክ ዋና ስራ አስኪያጅ እና የአዋሽ ባንክ ዋና ኦዲተርን ጨምሮ ለጊዜው ቁጥራቸው ያልታወቁ ሰዎች ህይወት ማለፉ ተሰምቷል። በጥቃቱ የአዋሽ ባንክ ጊዳ አያና ቅርንጫፍ ዋና ኦዲተር ለሚ መንግስቱም፣ የኦሮሚያ ህብረት ስራ ባንክ ጊዳ አያና ቅርንጫፍ ዋና ስራ አስኪያጅ ማሙሽ ማሩን ጨምሮ በርካታ ሰዎች ህይወታቸው አልፏል ሲሉ የአካባቢው ነዋሪዎች ተናግረዋል። ጥቃቱ የተፈጸመው በወረዳው ቱሉ ሊንጫ ቀበሌ ልዩ ስሙ መቀሊሊ በተባለ ስፍራ ጸጥታ ኃይሎች ከባንኮቹ የተሰበሰበ ጥሬ ብር በተሽከርካሪ አጅበው በመጓዝ ላይ ሳሉ መሆኑን ምንጮች ገልጸዋል።